እንደ አማራ ትግላችን መራራ ነው። እንደ አማራ ትግላችን መራራ ነው። አማራው ሀገሩን ከጠላት ለመጠበቅና ህልውናውን ለማረጋገጥ እልፍ አላፍ ጦርነቶችንና ሁሉን አቀፍ ትግሎችን ሲያካሂድ ኖሯል፣ እያካሄደም ይገኛል። በዚህም ምክንያት እየደረሰበት ያለውም ጉዳት ሁሉን አቀፍ ነው። በአጠቃላይ በኢኮኖሚ አቅሙ እንዲያሽቆለቁል፣ የአማራው ምርት ወደ መሃል ሀገር እንዳይገባ፣ ከገባም ከሌሎች በተለየ በዝቅተኛ ዋጋ እንዲያስረክብ መገደድን ጨምሮ ሌሎች ረቂቅ በደሎች ተፈጽመውበታል። ሁሌም ስደተኛና ተቅበዝባዥ እንዲሆን ግፍ ተሰርቶበታል። ትምህርት ቤቶችን በማውደም እንዲሁም የወታደር ካምፕ በማድረግ ልጆቹን እንዳያስተምርና በትምህርት ዘርፉም ሁሌም የሌሎች ተከታይ እንዲሆን ተፈርዶበታል። የጤና ተቋማትን በማውደም አቅም በማሳጣትና እርባና ያለው ጥቅም እንዳይሰጡ በማድረግ አማራውን በጤንነት ቀውስ ውስጥ በመስፈቅና ለበሽታ እንዲጋለጥ በማድረግ የህዝብ ቁጥር ቅነሳ ግፍ ተፈጽሞበታል። አማራው በፓርላማ ተወካይ እንዲያጣ እንዲሁም ዓመታዊ በጀቱ ከሌሎች ያነሰ እንዲሆን ብሎም አጠቃላይ የልማት እንቅስቃሴውን ትርጉም የለሽ በማድረግ የሰጡትን ብቻ ተቀብሎ በዕለት ጉርስ ፍለጋ ላይ እንዲያተኩርና አፍ አውጥቶ ችግሮችን መናገር እንዳይችል እየተሰራበት ይገኛል። ይህ ሁሉ ግፍና በደል ሳያንስ የትግል ሞራሩ እንዲላሽቅና ራሱን እንዲጠላ ለማድረግ በብልጽግና መራሹ ኃይልና የሱ ጋሻ ጃግሬ በሆኑ አማራ ጠል ቡድኖች እንዲሁም ወዳደር ባንዳ ጥቁር አማሮች አሰቃቂና ጭካኔ የተሞላባቸው ግድያዎች እየተፈጸሙበት ይገኛሉ። ሰሞኑን በምዕራብ ጎጃም በተደረገው እልህ አስጨራሽ ውጊያ ላይ የእጁን ያገኘው የብልጽግና አረመኔ ሰራዊት በአጋጣሚ ቆስላ ያገኛትን ፋኒት በዓለም ዋሲሁንን በዓለም አቀፍ ምርኮኛ አያያዝ ደንብ መሰረት በማሳከም ፋንታ አሰቃቂ የሆነ ግድያን የፈጸመባት መሆኑ ሳያንስ ጡቶቿን በመቁረጥና እንዲሁም አማራ በሚል የተነቀሰችበትን የሰውነቷን ክፍል ገፎ በማንሳት ለአማራ ሕዝብ ያለውን ንቀትና የደረሰበትን የጭካኔ ጥግ ማሳየቱ ከላይ ለጠቀስናቸው ሂደቶች በቂ የሆነ ማረጋገጫ ነው። አማራው በፍርሃት እጁን አጣጥፎ እንዲቀመጥ የብልጽግናው አገዛዝ እንደዚህ አይነት ተመሳሳይ ጭካኔዎችን ሲያደርግ ይህ የመጀመሪያው አይደለም፣ የመጨረሻውም አይሆንም። ከዚህ በፊት ከእንግዲህ ፈጽሞ አማራ አልሆንም እያለች በጭካኔ የተገደለችዋ የወለጋዋ ሕፃን አይሻና ሌሎች አካባቢው ነዋሪ ወገኖቻችን በቤኒሻንጉል በቀስትና በሌሎችም መንገዶች የተገደሉ ለቁጥር ያታከቱ ወገኖቻችን በጅማ፣ በሐረር፣ በአርሲ፣ በባሌ ጽንስን ከእናት ሆድ ቀዶ እስከ ማውጣት የደረሰው ጭካኔና ሌሎችም ተዘርዝረው የማያልቁ ጭካኔያዊ በደሎች በአማራው ወገናችን ላይ ተፈጽመዋል። እንዲህ አይነት አሰቃቂ ተግባራት አድማሳቸውን አስፍተው ከቅርብ ጊዜ ወዲህ ደግሞ በአዲስ አበባና በአካባቢው ሳይቀር አማራንና አማራነትን ጠል እንቅስቃሴ መመልከት የተለመደ ተግባር ሆኗል። ይህ ከላይ የተዘረዘረው ግፍና በደል ከአንድ ጎጆ ቤት ላይ አንዲት ሳር የመምዘዝ ያክል ከብዙ እጅግ በጣም በጥቂቱ ሲሆን አማራው ምን አይነት ሁኔታ ላይ እንደቆየና እንዳለ በዚህ ቃላት በማይገልጹት አገዛዝ ስር እስካለ ድረስ ወደፊትም ለየት ያሉና ሰጣጭ የሆኑ ግፍና በደሎች ሊፈጸሙበት እንደሚችሉ አስረግጦ ለማሳየት ከበቂ በላይ ነው። ባለንበት የቴክኖሎጂ ዘመን ማህበራዊ ሚዲያው በከፍተኛ ፍጥነት ሁሉን አቀፍ መረጃዎችን የሚያደርስ መንገድ ከመሆኑ አንፃር ሁላችንም ከላይ ለተጠቀሱት በአማራ ወገናችን ላይ የተወሰዱ ሰቆቃዎች አዲስ አይደለንም። በመሆኑም እጅግ አስገራሚ በሆነ መልኩ ከተጫጫነን የዝምታ ቆፈን በመውጣት በወገናችን ላይ እየደረሰ ካለው ግፍና በደል እንዲሁም እጅግ አደገኛ የሆነ አካሄድ አንፃር ይህንን ሂደት ለማስቆም ምን እናድርግ ለሚለው እጅግ አጣዳፊ ጥያቄ እያንዳንዳችን ነገ ሳይሆን ዛሬ ውሳኔ ላይ መድረስና ለራሳችንም ቃል በመግባት ለመራራ ትግል መዘጋጀት አለብን ብለን እናምናለን። አማራው እንደሌሎቹ ኢትዮጵያውያን መብቱ ተከብሮ ለመጪዎቹ ዘመናት እንዲቀጥል ዛሬ ላይ የቆምነው እኛ ልክ እንደ አባቶቻችንና አያቶቻችን ኃላፊነታችንንና ግዴታችንን በመወጣት ትውልድ እንዲቀጥል ማድረግ ግድ ይለናል። ለማይቀረው መራራ ትግል
ሁላችንም ዝግጁ እንሁን። ህብረ አማራ ማህበር በኖርዌይ አለው ውብዬ በድል ጥንትም ያባቴ ነው ጠላትን መግደል